ስለ ላ ኢላሃ ኢላላህ ሲነሳ የሚጨንቃቸው ሰዎች በአኺራ የማያምኑ በአላህ በትክክል የማያምኑ በረሱል ሰለላሁ ዐለይሂ ወሰለም በትክክል የማያምኑ ሰዎች ናቸው። እነዚህን አስመልክቶ ሱረቱ ዙመር ላይ አላህ ምን ይላል? ወኢዛ ذكر الله وحده አላህ በብቸኝነት ይመለክ ከሱ ሌላ አምላክ የለም ሲባል እሽማአዘት ቁሉብ الذين لا يؤمنون بالآخرة በአኺራ የማያምኑ ሰዎች ቀልባቸው ይጨናነቃል አላህ። መስማቱ ይደብራቸዋል አይመቻቸው ማለት። ወኢዛ ذكر الذين من دونه ከአላህ ውጪ ያሉ የሆኑ አካሎች ሲነሱ ደግሞ اذا هم يستبشرون የሆነ ተረት ሲነገረው ያልሆነ ወሬ ትርክምርኪው ምንም መሰረት የሌለው ነገር ሲነገራቸው ቀልባቸው ያን ጊዜ ይደሰታል ያለው። እነዛን የትናንት ሙሽሪኮችን ሲያነሳ انهم كانوا اذا قيل لهم لا اله الا الله ሲባሉ يستكبرون ያንን ለመቀበል ፈቃደኛ አይሆኑም ይኮራሉ ብሎ አላህ አስቀምጧል። ይሄ የላ ኢላሃ ኢላላህ ጉዳይ ያሳስበናል። ላ ኢላሃ ኢላላህችንን ከሚያበላሹ ነገሮች ዛሬ ብዙ ሙስሊሞችን ተውሂዳቸውን ያበላሽ ያለ ጉዳይ ቢኖር የቀብር ጉዳይ ነው። የመቃብር ጉዳይ መቃብር የሁላችንም የመጨረሻ ቤታችን ነው። የአኺራ የመጀመሪያው ጣቢያ ነው። እቺን ምድር ለቀን ስንወጣ አኺራ እስኪደርስ ድረስ መሐጠቱል ኢንቲዛር ተብሎ የመጠበቂያ ጣቢያ ተደርጎ ነው የተቀመጠው። አላህ ሱብሓነሁ ወተዓላ የሰው ልጅን አክብሮት በምድር ላይ ካኖረው በኋላ ثم السبيل يسرا ከናቱ ወድ ከወጣ በኋላ ምድር ላይ ኖሮ ثم اماته ከዛ አላህ እንዲሞት ያደርገዋል። ከዛ በኋላ በድኑ እንዲቀበር ነው አላህ ያደረገው። فاكبره ብሎ መቃብር ለሰው ልጅ የክብር ስፍራ ነው። ታዲያ ይሄ መቃብር ስፍራ እንደ እስልምና የተከበረ ትልቅ ስፍራ ነው። በጣም መጠበቅ ያለበት ስፍራ ነው። ይሁንና ግን ሰዎች ዛሬ መቃብር ከተገነባበት ዓላማ ውጪ ለተለያዩ አምልኮች ላላስፈላጊ ነገሮች ሲጠቀሙበት ይስተዋላል። ነቢያችን ሰለላሁ ዐለይሂ ወሰለም አደራችሁን መቃብርን ከማምለክ አደራችሁን መቃብርን ከመቀደስ አደራችሁን መቃብሮችን ሙታኖችን የአላህ ሸሪካ ከማድረግ ተጠንቀቁ ብለው ነቢያችን ሰለላሁ ዐለይሂ ወሰለም በብዙ ሐዲሶች አበክረው ነግረውናል። ዛሬ ግን የሚገርመው ኡመተል ኢስላም የት ነው ያለው ስንል በየመቃብሩ ስር እየተርመጠመጡ አምዋቶችን ሲማጸኑ የሷሊህ ቀብር ብለው የሚያስቧቸውን መቃብሮችን ጠዋፍ ሲያደርጉ አላህ ፈለየጠወፉ ቢልበይቲል አቲቅ ነው ያለው። ጠዋፍ ዒባዳ ነው። ጠዋፍ የሚደረገው ደግሞ አልበይቱል አቲቅ ካዕባ ላይ ነው። ዛሬ ግን ሰዎች ከካዕባ የበለጠ ጠዋፍ የሚያደርጓቸው ቤቶች በየገጠሩ በየከተማው በየተለያዩ ስፍራዎች ላይ አሉ። አንድ ጊዜ እናታችን አይሻ ረዲየላሁ ዐንሃ ሲናገሩ ምናሉ? አንድ ወቅት ላይ ኡሙ ሐቢባ የነቢያችን ባለቤት ረምላ እንደዚሁም ኡሙ ሰለማ ሁለቱ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ቁጭ ብለው ሐበሻ ላይ ያዩትን አንድ ቤተክርስቲያን አነሱላቸው ለነብዩ ሰለላሁ ዐለይሂ ወሰለም። ያቺ ቤተክርስቲያን ይቃሉ ለሃ ማርያም ቤተክርስቲያን ተብላ የምትጠራ ማለት ነው። ጽዮን ማርያም የሚባለው ያኔ በስደት በመጡበት ሰዓት ማለት ነው። ኡሙ ሐቢባም ተሰዳለች፣ ኡሙ ሰለማም ያን ስለዛ